እስከ ዛሬ ድረስ 39.5 ቢሊዮን ገደማ ችግኞች የተከልን ሲሆን ዛሬ ከምናደርገው ተከላ ጋር ከ40 ቢሊዮን ያላነሱ ችግኞች በሀገር ደረጃ የምንተክልበት ዓመት ይሆናል። 40 ቢሊዮን ችግኝ ማለት እያንዳንዱን ችግኝ ዘር ከማዘጋጀት፣ ከማፍላት፣ ከመትከል፣ ከመንከባከብ የሰው ጉልበት ጨምረን አንድ ዶላር እንኳን ብናሰላ 40 ቢሊዮን ዶላር ለልጆቻችን ኢንቨስት አደረግን ማለት ነው። ነገ 40ው 120 240 ተባስቶ ተበራክቶ ልጆቻችን በበለጠ አቅምና ውጤት የሚጠቀሙበት ስለሚሆን እንደ ሀገር ዛሬን ብቻ ሳይሆን ነገን እያሰብን የምናደርገው ኢንቨስትመንት በብዙ መልኩ ሀገራችን ኢትዮጵያ ለማኝ ሳትሆን የበለጸገች የምትረዳ ለራሷ የምትበቃ ሉዓላዊነቷን በሁሉም መስክ የምታረጋግጥ ስለሚያደርጋት ዛሬ የምትተክሉ እጆች የተባረካችሁና ለልጆቻችሁም መሰረት የምትጥሉ ስለሆነ እንኳን ደስ ያላችሁ ልላችሁ እወዳለሁ።